ጓደኞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ የምንማረው ስለ እንስሳ ወይም እንስሳዎች ነው። የምንማረው ስለ animals ነው። ስለ animals እንስሳዎች ወይም animals ነው። እሺ ተዘጋጅታችኋል? ጎበዞች እንጀምር። እሺ መጀመሪያ የማስተምራችሁ እንስሳ ምን ይባላል መሰላችሁ? ውሻ። ውሻ ውሻ ማለት ደግሞ ዶግ። ውሻ ዶግ። ውሻ ብዙ ጊዜ ቤት ይገኛል አይደለ? ቤት ወይም ውጭ ታያላችሁ። ውሻ ማለት ዶግ። እና አሁን ደግሞ የውሻ ድምፅ ላሰማችሁ። እሺ የውሻ ድምፅ እንዴት ነው የሚለው? እስኪ እናዳምጥ የውሻ ድምፅ። እንደዛ አይደለ? አዎ ይሄ ያ ድምፅ የውሻ ውሻ ወይም ዶግ ባርክ ያደርጋል አይደል? ይሄ ውሻ ወይም ዶግ። እሺ ሁለተኛ የማስተምራችሁ ደግሞ እንስሳ ምን ይባላል መሰላችሁ? ድመት። ድመት ድመት ማለት ደግሞ ካት። ድመት ካት። ድመት ደግሞ ድምፅ እንዴት ነው? የድመት ድምፅ እንትን ሚያው 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 ዳመጥ ነው። አዎ እንደዛ ነው የድመት ድምፅ ወይም ካት። ጎበዞች። ሌላ ደግሞ ቀጥዬ የማስተምራችሁ እንስሳ ምን ይባላል መሰላችሁ? አሳ። አሳ አሳ ማለት ደግሞ ፊሽ። አሳ ፊሽ። አሳ አመጣሁላችሁ። እንደዚህ አይነት አሳ ውሃ ውስጥ ነው የሚገኘው አይደለ? አዎ አሳ ውሃ ውስጥ እንደዚህ እንትን የአሳ ድምፅ ደግሞ ምን ይሰማናል መሰላችሁ? የአሳ ድምፅ ውሃ ውስጥ እንትን እስኪ እናዳምጥ። ውሃ ውስጥ ያለ የአሳ ድምፅ አዎ አይደለም? እንትን እንደ ውሃ ድምፅ ያሰማል። አሳ ውስጥ ውሃው ጉግ ሲል እንሰማዋለን። አሳ ወይም ፊሽ። ጎበዞች። ሌላ ደግሞ ቤት የማታገኙት እንስሳ ምን ላስተምራችሁ መሰላችሁ? አሁን ብዙ ጊዜ ድመት፣ ውሻ እና አሳ ቤት ታገኙ ትችላል። ትናንሽ አሳዎች ቤት ይገኛሉ። ውጭ ደግሞ ምን ይገኛል መሰላችሁ? እንትን ፈረስ። ፈረስ ፈረስ ማለት ደግሞ ሆርስ። ፈረስ ማለት ሆርስ። እና እንትን የፈረስ ድምፅ ደግሞ እስኪ እናዳምጥ። የፈረስ ድምፅ አዎ የፈረስ ድምፅ አዎ ጎበዞች፣ እንደዛ ነው። ይሄ ፈረስ ድምፅ አይደለ? ሌላ ደግሞ ምን አለ ውጭ የምታገኙት እንስሳዎች? አንዳንድ በጣም የምወዳቸው እንስሳዎች እየነገርኳቸው ነው። ፈረስ በጣም እወዳለሁ። ሌላ ደግሞ በጣም የምወደው ዝሆን። ዝሆን ዝሆን ማለት ደግሞ እንትን ኤሌፈንት። ዝሆን ማለት ኤሌፈንት። እና ኤሌፈንት ደግሞ ምን አይነት ትልቅ ናቸው አይደለ? ኤሌፈንት ደግሞ አምጥቼላችኋለሁ እንደዚህ አይነት። ይሄ ዝሆን ቀለሙ ግራጫ። ዝሆን 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 ደስ ይላሉ። መንካት ደስ ይላል አይደል? ዝሆን ወይም ኤሌፈንት። የዝሆን ድምፅ እናዳምጥ። አዎ ዝሆን ዝሆን ዝሆን። እሺ ሌላ ደግሞ በጣም የምወደው እንስሳ ምን ይባላል መሰላችሁ? አንበሳ። አንበሳ አንበሳ ማለት ደግሞ ላየን። አንበሳ ላየን። እስኪ የአንበሳ ድምፅ በደንብ ከኔ ብቻ ሳይሆን እናዳምጥ። የአንበሳ ድምፅ አዎ
አንበሳም አመጣሁላችሁ። ደስ የሚሉ እንስሳዎች ናቸው አንበሳዎች አይደል? አንበሳ አንበሳ። አንዳንዴ ሰው አንበሳ ካለ በቃ ስትሮንግ ማለት ነው። እንደ ኃይለኛ ስትሮንግ ብሎ ጥሩ ነገር ነው። ሰው አንበሳ ብሎ ካላችሁ ጎበዝ እንደማለት ነው። ይሄ አንበሳ 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 ወይም ላየን ጎበዞች። ሌላ ደግሞ ምን አለ መሰላችሁ? ውጭ የምናገኘው እንስሳ ቀጭኔ 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 ማለት ደግሞ ጅራፍ። ቀጭኔ ማለት ጅራፍ አመጣሁላችሁ። ቀጭኔ 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 ቀጭኔ። የቀጭኔ ድምፅ ደግሞ እስኪ እናዳምጥ። አዎ እንደዛ ቀጭኔ ቀጭኔ ቀጭኔ። ቀጭን ማለት ስኪኒ አይደለ? ቀጭን በቃ ረዥም ናቸው። tall and skinny giraffes. ኦኬ ሌላ ደግሞ የማስተምራችሁ ምን ይባላል? የሜዳ አህያ የሜዳ አህያ የሜዳ አህያ ማለት ደግሞ ዚብራ። የሜዳ አህያ ዚብራ ዚብራ ዚብራ። እስኪ የሜዳ አህያ ድምፅ እናዳምጥ። አዎ እሱ የዚብራ ወይም ሜዳ አህያ ድምፅ አይደል? እንደገና አዎ ዚብራ ወይም የሜዳ አህያ ጎበዞች። እንቀጥል። ሌላ ደግሞ ማስተምራችሁ እንስሳ ምን ይባላል መሰላችሁ? ነብር 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 ማለት ደግሞ ታይገር። ነብር ማለት ታይገር። ነብር ማለት ታይገር ነው። እንደዚህ ይመስላሉ አይደለ? አዎ ነብር ወይም ታይገር። ይሄ ነብር ወይም ታይገር ጎበዞች። እስኪ እናዳምጥ የነብር ድምፅ። አዎ እንደዛ የነብር ድምፅ ጎበዞች። ሌላ ደግሞ እንስሳ ምን ይባላል መሰላችሁ? ዝንጀሮ 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 ማለት ደግሞ መንኪ። ዝንጀሮ ማለት መንኪ። መንኪዎችን በጣም ደስ ይሉኛል አይደል? ይንጠለጠላሉ ዛፍ ላይ ይዘላሉ። እና የመንኪ ወይም የዝንጀሮ ድምፅ ደግሞ አሁን እናዳምጥ። አዎ ጎበዞች እንደዛ ነው። ይሄ መንኪ ወይም ዝንጀሮ ዝንጀሮ። ሌላ ደግሞ ምን አለ መሰላችሁ? አህያ 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 ማለት ደግሞ ዶንኪ። አህያ ዶንኪ። ብዙ ጊዜ ኢትዮጵያ አህያ ጭነው እየተራመዱ እናገኛለን ብዙ ጊዜ አይደለ? አዎ አህያ ማለት ዶንኪ። እስኪ የአህያን ድምፅም እናዳምጥ። አዎ ጎበዞች፣ እሱ አህያ ወይ ዶንኪ። ደግሞ ሌላስ ኢትዮጵያ ብዙ ጊዜ የምናየው አህያ ብቻ ሳይሆን ሌላ እንስሳ ውጭ የምናየው ምን ይባላል መሰላችሁ? በግ 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 ማለት ደግሞ ሺፕ። በግ ማለት ሺፕ ነው። እና ደግሞ በጎች የበግ ድምፅ እስኪ እናዳምጥ። አዎ እንደዛ ነው። እሱ የበግ ድምፅ ጎበዞች። ሌላ ደግሞ ኢትዮጵያ ምንም በደንብ የሚገኝ እንደ በግ የምናገኘው ደግሞ ሌላ ምን አለ? ፍየል 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 ማለት ደግሞ ጎት። ፍየል ማለት ጎት ነው። እና አሁን እስኪ የፍየልን ድምፅ እናዳምጥ። አዎ
እንደዛ። የፍየል ድምፅ ፍየል ድምፅ ወይም ጎት። እንትን ሌላስ ምን አለ ኢትዮጵያ? ሌላ ደግሞ ብዙ ጊዜ የምናየው እንትን ዶሮ 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 ማለት ደግሞ ሄን ዶሮ ሄን ዶሮ ቺክን ማለት ነው አይደለ? የዶሮ ወጥም አለን ኢትዮጵያ። የኢትዮጵያ ምግብ የአበሻ ምግብ ዶሮ ወጥ የሚባል አለ እና ዶሮ ማለት ሄን ወር ቺክን የላይቭ ቺክን ማለት ነው። ሰው ዶሮ ወይም ሄን ዶሮ ወይም ሄን ጎበዞች። ሌላ ደግሞ ውጭ የምናገኛቸው እንስሳዎች ምን አሉ መሰላችሁ? እንትን እንቁራሪት 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 ማለት ደግሞ ፍራግ እንቁራሪት ማለት ፍራግ። እና እንቁራሪት ከመሬት ላይ እንትን ዝልል እያሉ የሚሄዱ ናቸው አይደለ? ዝልል 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 መዝለል ይወዳሉ እንቁራሪት። ደግሞ እስኪ የእንቁራሪት ድምፅ መስማት ከቻለን እናዳምጥ እስኪ። አዎ እንቁራሪት። ሌላ ደግሞ ውጭ የምናገኘው እንስሳ ምን አለ መሰላችሁ? ኤሊ 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 ማለት ደግሞ ተርዶ ኤሊ ማለት ተርዶ ማለት ነው አይደለ? አዎ ኤሊም አንዳንድ ውጭም ታገኟቸዋላችሁ፣ ውሃ ውስጥም ልታገኛቸው ትችላላችሁ። እና ብዙም የኤሊ ድምፅ የሚሰማ አይመስለኝም፣ ግን ስታያቸው አታጧቸውም። ብዙ ጊዜ ኤሊ ቀስ ብለው የሚሄዱ ናቸው አይደለ? ኤሊዎች አዎ ቀስ ብለው የሚሄዱ እንጂ ብዙ ጊዜ ድምፃቸውን አንሰማም አይደል? አዎ። እና እነዚህ አሁን ያስተማርኳቸው አንዳንድ እንስሳ ናቸው አይደለ? ውስጥ የምታገኟቸው ቤት ውስጥ ምን አለ? ድመት፣ ካት፣ ውሻ፣ ዶግ፣ አሳ፣ ፊሽ ታገኛላችሁ ቤት ውስጥ አይደለ? ሌላም ደግሞ አንድ ማስተምራችሁ እንትን ወፍ 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 ማለት ደግሞ በርድ ወፍ ማለት በርድ በርድ ሰማይ ላይ ነው እየበረሩ የሚሄዱት። እየበረሩ መብረር ትፍላይ እየበረሩ የሚሄዱ ብዙ አይነት ቀለሞች አሉ። እና እስኪ አሁን የወፍ ድምፅ እናዳምጥ። የወፍ ድምፅ አዎ እንደዛ ነው አይደለም? የወፍ ድምፅ ደስ ይላል። አዎ ወፎች አሉ። ውጭ ስትወጡ ዶሮ ወይም ሄን ታገኛላችሁ። እንትን ኤሊ ወይም ተርትል ታገኛላችሁ። እንቁራሪት ወይም ፍሮግ ታገኛላችሁ። ውጭ እንትንስ በግ ወይም ሺፕ ታገኛላችሁ። እንትን ሌላ ምን ታገኛላችሁ? አህያ ወይም ዶንኪ ታገኛላችሁ። ፍየል ወይም ጎት ታገኛላችሁ። ፈረስ ታገኛላችሁ ውጭ። ደግሞ ወደ ጫካ ስትሄዱ እነዚህ ውጭ የሚገኙ ናቸው አይደለ? ጫካ ስትሄዱ ደግሞ እንትን አንበሳ ታገኛላችሁ ወይም ላየን፣ እንትን የሜዳ አህያ ወይም ዚብራ፣ እንትን ቀጭኔ ወይም ጅራፍ፣ ነብር ወይም ታይገር ታገኛላችሁ። ሌላ ምን አለ? እንትንስ እኔ የምወደው እንስሳ ዝሆን ወይም ኤሌፈንት። አዎ እነዚህ አንዳንድ የምታገኟቸው ጫካ፣ ቤት ወይም ውጭ የምታገኟቸው እንስሳዎች ናቸው። እንስሳዎች ወይም አኒማልስ። እና የእነሱን ድምፆችም ተማርን እና ምን እንደሚባሉ በአማርኛም እና በእንግሊዝኛ ተምረናል። እና እናንተ ይሄንን ጊዜ እኔ ጋር ስላሳለፋችሁ በጣም አመሰግናለሁ። በጣም ደስ ብሎኛል። ሌላ ጊዜ ደግሞ ተገናኝተን ሌላ ነገር እንማራለን። እሺ ቻው ቻው። ደህና ዋሉ። ቻው ቻው።